ለእስራኤል ቤት ሙሴ እንደዚህ አለ፣ ይሽሩኖይ በሰማያት ላይ ለረድኤት በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸው እያለ ሙሴ ይናገራል። ወገኖቼ በዘመናት መካከል በትውልድ መካከል እኔ ጌታ ነኝ ብሎ የሚመለክ ሊኖር ይችላል። ብዙዋኖች ከመጋረጃ በስተጀርባ ሲመለኩ ኖረዋል። አባቶቻችን ጊዜያቸውን፣ ኃይላቸውን፣ እድሜያቸውን ሁሉ ለማይታወቅ ለማያውቁት ለማን እንደሆነ ሳያውቁ ጊዜያቸውን ሲሰዉ ኖረዋል። ነገር ግን በዘመናት መካከል ከተመለኩት አንዱ ነው እያልን አይደለም። እርሱን የሚመስል የለም። ጓደኛ የለው፣ አቻ የለው። ከዘላለም በፊት የነበረ አሁንም ያለ ወደፊትም የሚኖር ለብቻውን ሁሉን የሚገዛ ለብቻውን ሁሉን የሚያስተዳድር ለብቻውን ከሁሉ የበላይ የሆነ ለብቻውን አለቃ የሆነ ለብቻውን ገዢ የሆነ ለብቻውን ንጉሥ የሆነ የማይገረሰት ዙፋን ያለው እግዚአብሔር ያለ የለም። እግዚአብሔር ያለ ማንም የለም።